አቷል ወንድምህን ሙስሊም ወንድምህን በመዝሃቡ በመንሃጁ የተለየ ሐሳብ ስላለው ካንተ አንተ የመከተል መብት ለራስ ሰጠ ለሱ የመከተል መብት ነፍገው እሱን መታገል ዲን አድርገህ ስትይዝ ያን ነገር ተግባራዊ ስታደርግ እሱ ላይ ጫና ስታደርግ እሱን ስትሳደብ ወይም እሱን ስታናንቅ ያንተን ስታጎን እዚህ ውስጥ ምን ፈልገህ ነው ሐቂቃ አላህ ተፈልጎበት ከሆነ እንዲህ አይነት ነገር እንድትሄድ አላህ አይፈቅድም መንገዱንም ጭምር ነው የሚከለክልህ ምክንያቱም አልጋየቱ لا تبرر الوسيله ግብህ ትክክል መሆን መንገድህን ትክክል አያደርገው በሐራም ገንዘብ አመጣ ሰደቃ መስጠት አትችልም በቃ this is Islam የሰው ገንዘብ ሰርቀህ ሐጅ ማድረግ አትችልም ነው የሚለው ማለት እንትን ነው በቃ ንጹህ መሆን አለበት ሂደቱ ያ ግቡ ስለ ግቡ ታሳቢ ተደርጎ እዚህ ጋር ፕሮሰሱን መጥፎ ማድረግ አትችልም ህገወጥ ማድረግ አትችልም ስለዚህ መሐመድ እንዳነሳው አንድ ሐሳብ ይበቃል እላለሁ እኔ በደንብ ውስጣችን ከገባ አላህ ተውፊቅ ይስጠን አንድ ኮንሴፕት የእስልምና አንድ አሁን ከነዚህ መንዚላዎች ውስጥ ከነዚህ ፌርማታዎች ውስጥ አንዱ መኖር አይበቃም አጥብቀን ይዘን አንዷን ብንኖራት ህይወት ይቀየራል እንትን አለው ኢፌክት አለው ሌሎቹን የግድ እንድትኖር ያደርጋል ሁለንተና ነው مثلا መዋሸት በህይወት ውስጥ የሌለ ሰው በምንም ነገር አይዋሽም መዋሸት ኮምፕሮማይዝ ያደረገ ሰው የሆነ ቦታ ከዋሸ ሌላ ቦታ ይቀለዋል ኮምፕሮማይዝ ማድረግ ፕሪንሲፕሎቹን መርሆቹን ችላ ማለት ተላመደ ትንሽ ትልቅ ስለሆነ አይደለም ስርቆት 5 ሳንቲም የሰረቀ ሰው ከዛ በላይ የመስረቅ አቅም አለው 5 ሳንቲምም የማያነሳ ሰው ምንም ነገር ቢመጣ ላይበገር ይችላል ኦኬ እንትን ነው ማለት የመርህ ጥያቄ ነው ማለት ነው አላህን ነው ምፈልግ እኔ መጨረሻ ጀነት ነው ግቤ ያለ ሰው እዛ በኋላ ያሉ ነገሮች ከዛ አንፃር ነው የሚያቸው ካሁን በፊት አንስቼላችሁ ይሆናል ዶክተር ያሲር ቃዲ አሜሪካ ውስጥ አሉ ከሚባሉት ዳዒዎች ነው እሱ ጋር ትንሽ ደቂቃ ቁጭ ማለት እድል አጋጥሞኛልና እስኪ ነሲሃ ስጠኝ አሉት ነሲሃ እስኪ ስጠኝ እኔ ከኢትዮጵያ ነው የመጣሁት እንዲህ ነኝ ነሲሃ ስጠኝ